ዘርዬና ራኒ በእውነተኛ ታሪክ ላይ የተመሰረተ ልቦለድ ትረካ። ጸሐፊና ተራኪ ሙሉጌታ መሐመድ። ዘርዬን የማውቀው ገና አንደኛ ክፍል ከመግባቴ በፊት 1989 ዓመተ ምህረት ሱሪ እንኳ ሳይኖረኝ ረጅም ሹራብ ለብሼ ጉቶ ወይም ጌታሁን የተባለው የሰፈራችን ልጅ ለመጀመሪያ ጊዜ ቪዲዮ ቤት ወስዶ ህንድ ፊልም ሲያሳየኝ ነው። ዘርዬን በጣም የወደድኩት ደግሞ ጆኒ ሽታ በኩርኩም እየቀወረ ሲጋራ እንድገዛ ሲልከኝ ልጅ እኮ ነው ብሎ ተከላክሎልኝ ነበር። ከዛ ከ7 ዓመቴ ጀምሮ ከህንድ ፊልም ጋር ተቆራኘው። በዚህ የተነሳ ዘርዬን የምወድበት ምክንያትም በዛ። ከምክንያቶቹ የመጀመሪያው መብራት ሲጠፋ ፊልሙን የሚተርክልን አንደበቱ ነበር። ያየሁትን ፊልም ደግሜ ከማይ ዘርዬ ሲተርክ ቁጭ ብሎ መስማት ይበልጥብኛል። ከዛ ደግሞ ሳንቲም ከሌለኝ ራሱ በነፃ ያስገባኝ ነበር። በተለይ ዘውዱ ቪዲዮ ቤት እያለ ቤት የመጥረግና በር የሚያዝ ትንንሽ ትዕዛዞችን ሰጥቶ የምወደውን ህንድ ፊልም በነፃ ያስኮመኩመኝ ነበር። ሌላው ዘርዬን የምወደው መልኩ ራሱ አጃይን ይመስለኛል። አይኔ ይሁን አጃይን በጣም ስለምወደው ይሁን እኔ እንጃ። በተለይ ፊቱን ዞር ሲያደርግ ቁጭ አጃይን እኮ ነው። ዘርዬ መልከኛ ብቻ ሳይሆን በልጅነቴ ሳውቀው ዘናጭ፣ ንጽህና የሚወድ፣ ሽቶ ከሌለ ዕጣንና ሰንደል የማያጣ ነው። ከምንም በላይ ነጌሌ ላይ ከፍተኛ የሰው ፍቅር ያለው ሰው ዘርዬ ነበር። በብዙዎች ይወደዳል፣ ይከበራል። ነጌሌ አርሲ ላይ የ90ዎቹ እንቁና ትዝታ የሆነው ዘርዬ በርካታ ቪዲዮ ቤቶች ተቀጥሮ ሰርቷል፣ ለራሱም ሞክሯል። የሆነ ጊዜ ግን ኪሳራና የሥራ መቀዝቀዝ ውጥረት ውስጥ ከተተው። ነገር ግን ውጥረቱ በዋናነት አንዳንድ ሰዎች እንደምናውቀው የህንድ ፊልም ተጽዕኖ ነበር። በነገራችን ላይ ህንድ ፊልም ብዙ ጓደኞቼን የሌለ ሙድ ውስጥ ከቶ ነበር። 6ኛ ክፍል ከኔ ጋር የተማራችሁ ካስታወሳችሁ ሽሜ 42 ቁጥር ስሟን ከማነሳ በክፍል ቁጥሯ ልግለጻት ብዬ ነው። እሷን አፍቅሮ ሳላህ እያለ ብቻውን የቁጥር 2 ትምህርት ቤት ሜዳ ላይ ይሮጥ ነበር። እንዲሁም ውሽቲ የነቡጡላ ራሙ ጃኔን አይቶ ቤቱን ለቆ በመውጣት አስፓልት ዳር የላስቲክ ቤት ሰርቶ የጎዳና ተዳዳሪዎችን በመሰብሰብ ግንባሩ ላይ ጨርቅ አስሮ ኬሴ በላ ሜሬና ሙጃኔ እያለ እንደ ሻሩክ ወይ ደግሞ በእኛ አጠራር እንደ ከረን ያደርገው ነበር። እና ሌሎችም አሉ። ጉዳይ የዘርዬ ስለሆነ ወደሱ ልመለስ እንጂ። እናም ዘርዬ ራኒን አፈቀረ። በኑሮ የደረሰበት ጫና ተደምሮ ራኒን ብቻ ማሰብ ሆነ ስራው። እንዲህ አይነት ፍቅር ከባድ ነው። ከስነ ልቦናው ሳይንስ ውጪ ማንም ያሹፍብሃል እንጂ አይረዳህም። ዘርዬም የሚረዳው አጥቶ አበደ። ያን የመሰለ ዘናጭ ሸበላ የጎርፍ ውሃ መጠጣት ጀመረ። ያን የመሰለ ጸባይኛ ልጅ የሚማታ የሚፈራ እብድ ሆነ። ራኒን አያት ብሎ ይጠይቃል። እዛ ጋ ነች አለች ብለ ዞር ካላልክ የምን አባ ራኒ ነው ይለዛ ካልከው ይመታሃል። እልም አድርጎ ይደረግምልህ ነበር። ታዲያ ያኔ ዘርዬን ብዙዎች ስላልተረዳ ነው፣ ብዙዎች ስላላወቁለት አውቆ አበድ ሙድ እየያዘ ነው ይሉት ነበር። ከዛም ያው የነጌሌ ሰው ፍቅር አይደል፣ ገንዘብ አዋተን አስረን ከብደቱ መለስ አለ። ነገር ግን ተመልሶ ስራው ያው ቪዲዮ ቤት ነውና ራኒን ያያታል። እያገረሸበት በተደጋጋሚ ማበድ መዳን ጀመረ። የመጨረሻ የቪዲዮ ቤት ሕይወቱ ሩቅያ ቪዲዮ ቤት ነበር። የቤተሰቤ ቤት ስለሆነ ያኔ እኔና ዘርዬ አብሮ መዋል፣ አብሮ ማደር፣ አብሮ መኖር ጀመርን። ብዙ ነገሩንም ተረዳሁት። አእምሮ ውስጥ ያለችው ራኒ ብቻ ነበረች። እንደማያገኛት ስለሚያውቅ ጭንቀቱን ይጨምረዋል። የሆነ ጊዜ ለምን እንደሆነ ባላውቅም ሌጲስ ለአይን ሕክምና ነው መሰለኝ ህንዶች ነጌሌ መጡና ህንድ ፊልም ሲተረጉም ፉገራ ነው የምትሉ የምር
በህንደኛ ሲያዋራቸው አይቻለሁ፣ ሰምቻለሁ። ራኒ ፍቅሩን እንድታውቅለት ለመናቸው። እግራቸው ላይ ወደቀ። ህንዶቹም ግራ ተጋብተው ትተውት ሄዱ። ቪዲዮ ቤቱን በራኒ ፖስተር ሞላው። ከሷ ጋር ተቃቅፈው ፊልም የሚሰሩትን እነ ሻሩክ፣ ሰልማን፣ አጃይ የመሳሰሉትን ጣላቸው፣ ሰደባቸው። ድንገት በተኛንበት ሌሊት ላይ ራኒ ብሎ በመጮ በድንጋጤ ያባንነኝ ነበር። ይህ የፍቅር አይነት ራሱን የቻለ ትርጓሜና ትንተና ያለው የስነ ልቦና ሕክምና የሚያስፈልገው ቢሆንም ከማሾፍ ውጪ የተረዳው አልነበረም። ራኒን እያሰበ መጠጣት፣ ማጨስ፣ መቃም የዘወትር ሥራ ሆነ። የሆነ ጊዜ የቪዲዮ ቤቱ መብራት ተቆረጠብን። ለረጅም ጊዜ ቀንም ሌሊትም በኩራዝ ኮንከር ካርታ እንጫወታለን። እኛ ደክሙን ስናርፍ ዘርዬ ራኒ ፖስተር ፊት ተገትሮ ይመስጣል። ያለውን ገንዘብ ይሰጥሃል፣ የለበሰውን ልብስ አውልቆ ያለብስሃል። በርግጥ መልካም ሰው ነው። ነገር ግን ይህ ብቻ አልነበረም። ራኒን በማሰብ በሕይወት ያለው ነገር ሁሉ ምንም አይነት ደስታ ሊሰጠው ባለመቻሉ ተስፋ ቆርጦ ነበር። በዚህ ላይ ድህነት ሲጨመርበት ለየለት። ይባስ ብሎ 2003 ዓመተ ምህረት ገደማ መሰለኝ ቪዲዮ ቤቱ ፈረሰ። ያ ቪዲዮ ቤት ቢያንስ መደበቂያው ነበር። ጭንቀቱ ተነሳ። ጎዳና ላይ ወጥቶ አግሬሲቭ ሆነ። ድንጋይ መወርወር፣ ንብረት ማውደም ጀመረ። በወቅቱ ኔጌሌን ትቼ ልወጣ ስለነበር በግድ ይዤ የምትፈልገው ምንድነው ብዬ ጠየቅኩት። ራኒን ብቻ ራኒን አለኝ። ልረዳው አልቻልኩም። ራኒን ከየትም አላመጣትም። ኔጌሌን ትቼ ወጣው። በመጨረሻም ያን የመሰለ መልከኛ፣ ተወዳጅ፣ ዘናጭ፣ አራዳ ታሞ ወደቀ። ሕይወቱም ራኒ እንዳለ አለፈ። ከነገሌ ውጭ ሆኜ መሞቱን ስሰማ ተንገበገብ። ያኔ ለሚዲያ በተለይ ለጋዜጣ መጽሔትና ሬዲዮ ቅርብ ስለነበርኩ የተረዳሁትን የገጠመውን ጽፌ ብልክ የሆነ መፍትሄ ያገኝ ነበር ስል ተጸጸትኩ፣ አለቀስኩ፣ የምር ተንገበገብኩ። ህንዳዊቷ ቆንጂዋ ራኒ ሙከርጂ ግን አንድ ምስኪን ኢትዮጵያዊ የነጌሌ ልጅ ዘርዬ በሷ ፍቅር ተንገላቶ መሞቱን ታውቅ ይሆን? ብታውቅስ ምን ትል ነበር? ዘርዬ ሁሌም እናስብሃለን። ነፍስ ይማር።